ታሪካችን የሚጀምረው ሰው በሚበዛበት የባህር ዳርቻ ወደብ ሲሆን ሳራ የምትባል በጣም ቆንጆ ሴት እናያለን። ቆይ ከዛ በፊት አሁን ላይ 0 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ሳራ የሚያምር ቀይ ቀሚስ ለብሳ ከብዙ ጠንካራ የጥበቃ አባላት ጋር ስትራመድ እንመለከታለን። በዚህም ምክንያት ሁሉም ሰው እሷ በጣም አስፈላጊ ሰው እንደሆነች ቢያስብም እውነታው ግን ሳራ በጣም ደፋር ፖሊስ መሆኗን እንረዳለን። እሷ የአልማዝ ጌጣጌጥ ሻጭ መስላ የቀረበችበት ምክንያት በትላልቅ ዝርፊያዎች የሚታወቅን አደገኛ የወንጀለኞች ቡድን ጋር ትልቅ ግብይት ለመፈጸም ሲሆን ሳራ ከወንጀለኞች ቡድን መሪ ጋር ከተገናኘች በኋላ ያዘጋጀችላቸውን የአልማዝ ጌጣጌጥ ታሳያቸውና ወንጀለኞቹም በጣም ስግብግብ ስለነበሩ በአልማዙ ውበት በጣም ይማረካሉ። በዚህ ጊዜ ሳራ ብቻዋን አይደለችም። ምክንያቱም ከምርመራ ክፍሉ ኃላፊና አጎቷ ከሆነው ጂምን ጨምሮ ሌሎች በርካታ ፖሊሶች አብረዋት እንዳሉ እንመለከታለን። አጎቷ ጂም በካፌ ውስጥ እንደ ተራ ጎብኚ መስሎ ሁሉንም ነገር በቅርበት የተከታተለ ሲሆን ወንጀለኞቹ የሐሰት ገንዘብ እያዘዋወሩ እንደሆነና ይህንንም ሐሰተኛ ገንዘብ ተጠቅመው ትልቅ ግዢዎችን እንደሚፈጽሙ ስላወቀ ፖሊሶቹ በድርጊት ላይ ያሉ ለመያዝ ወጥመድ አዘጋጅተዋል። ነገር ግን በግብይቱ ወቅት ሳራ በድንገት ለየት ያለ ስሜት ይሰማትና ከሩቅ አንድ ሰው ሲሰልላት እንደነበር ስትረዳ ልቧ በፍርሃት በጣም በፍጥነት መምታት ይጀምራል። እሷን ሲመለከት የነበረው ሰው በወንጀለኞች ቡድን በድብቅ እንደተገደለ የተቀጠረ አደገኛ ስናይፐር ይሆንም። ነገር ግን ስናይፐሩ ከመተኮሱ በፊት ሳራ ሽጉጡ ላይ የፀሐይ ብርሃን ሲያንጸባርቅ ትመለከታለች። በጣም በፍጥነት በማሰብና የራሷን ሕይወት ማዳን ስለምትፈልግ ሳራ እየሮጠች በመሄድ ሽጉጥ በመንጠቅ ወደ ስናይፐሩ መተኮስ ትጀምራለች። ድርጊቷ ካጎቷ ጂም እቅድ ውጪ ስለነበር ሁኔታው በሙሉ በጣም ይረበሻል። ሳራ ካለቃዋ የተሰጣትን ትዕዛዝ ሳትከተል ሁሉንም ነገር በራሷ መንገድ እያደረገች መሆኑን ሲመለከቱ ሌሎች ፖሊሶች በጣም ግራ ይጋባሉ። እናም በሳራና በስናይፐሩ መካከል በወደቡ መሃል ውጊያ ይጀምራል። የተኩሱና የጩኸት ድምጽ በጣም ስለበዛ የወንጀለኛው ቡድን አባላት በሙሉ በጣም ይፈሩና ወደ ተለያዩ አቅጣጫዎች መሸሽ ይጀምራሉ። ስናይፐሯም ተልእኳ የከሸፈ መሆኑን ስትመለከት አስቀድማ ባዘጋጀችው በጣም ፈጣን ጀልባ ከወደቡ ትሄዳለች። በዚህ ድንገተኛ ሁከት ምክንያት ፖሊስ ያዘጋጀው ወጥመድ ሙሉ በሙሉ ይከሽፋል። ሳራም በራሷ መንገድ በመንቀሳቀሷ ሊይዟቸው የፈለጓቸውን ወንጀለኞች በሙሉ ወደ ከተማው ያመልጣሉ። በማግስቱ አጎቷ ጂም በወደቡ ላይ በፈጸመችው ግዴለሽ ድርጊት ምክንያት በሳራ ላይ በጣም እንደተናደደ እናያለን። እሱም አጎቷም አለቃዋም ስለሆነ የፖሊስ መታወቂያ ካርዷንና የጦር መሳሪያዋን በኃይል ሊወስድባት ይወስናል። ሳራ በጣም ሐዘንና ውድቅ እንደተደረገች ስለተሰማት ራሷን ለማስረዳት ትሞክራለች። ነገር ግን አጎቷ ጂም ይህንን ሁሉ የሚያደርገው ራሷን ለአደጋ እንዳታጋልጥ መሆኑን ይነግራታል። ምክንያቱም ሟቻ አባቷ ከመሞቱ በፊት እሷን እንዲንከባከባት ነግሮት ስለነበር እንደሆነ እንረዳለን። ሳራ ወደ መርማሪነት ስራዋ መመለስ እንደማትችል ስትረዳ በሐዘን ትዋጣለች። ነገር ግን አጎቷ ጂም ሌላ ተልእኮ እንዳለው ይነግራታል። በአንድ የሁለተኛ ደረጃ ትምህርት ቤት ውስጥ በአንዲት ሴት ተማሪ ላይ የደረሰን የጥቃት ጉዳይ እንድታጣራ በጣም ሚስጥራዊ የሆነ የስውር ተልእኮ ላይ እንድትሄድ ይመድባታል። የጥቃቱ ሰለባ ሊሊ የምትባል ወጣት እና ንጹህ ልጅ መሆኗንና ጥቃቱን የፈጸመው ደግሞ ብራድ የተባለ በጣም ክፉ ወንድ ተማሪ እንደሆነ እንረዳለን። ብራድ የሀብታም ነጋዴ ብቸኛ ልጅ ስለሆነ የፈለገውን ማድረግ እንደሚችል የሚያስብ ምንም አይነት ሕግ የማይፈራ ተማሪ ሲሆን እንደ ዕድል ሆኖ ጥቃቱ ሲፈጸም ሚስተር ሚለር የተባለ በጣም መልካም ወንድ መምህር ብራንድን በድርጊቱ ላይ ይይዘውና በጣም ጥሩ ሰው ስለሆነ ሊሊን ከጉልበተኛው ወዲያውኑ ያድናታል። ፍትህ መገኘት አለበት ብለው ስላመኑ ጉዳዩ ለፖሊስ ሪፖርት ተደርጎ ብራድ ጥፋተኛ መሆኑን ወይም አለመሆኑን ለመወሰን በፍርድ ቤት እየታየ እንደሆነ እንረዳለን። የሳራ አዲሱ ስራ ሚስተር ሚለር ዋና ምስክር ስለሆነ እስከ ችሎቱ ቀን ድረስ ደህንነቱን መጠበቅ ሲሆን ከዚህም በተጨማሪ አጎቷ ጂም ከጠፉት ተማሪዎችና ከጥቃቱ ጉዳይ ጋር ግንኙነት እንዳለ በጣም ስለጠረጠረ ከ2 ወር በፊት ከትምህርት ቤቱ የጠፉትን 2 ሴት ተማሪዎችን እንድታገኝ ሳራን ይጠይቃታል። በቀጣዩ ቀን ሳራ የሁለተኛ ደረጃ ትምህርት ቤት ተማሪ መስላ ተለባብስና በጣም ወጣትና ቆንጆ ስለምትመስል ከተማሪዎች ጋር በደንብ ትመሳሰላለች። ስለ ተልእኮዋ እያሰበች የሚስተር ሚለርን እንቅስቃሴ ማጣራት ትጀምርና በድብቅ ትምህርት ቤቱን ታስሳለች። በዚያው በጠዋት ትምህርት ቤቱን ስትቃኝ ሳራ ሚስተር ሚለርን በስዕል ክፍል ውስጥ የሚያምር ስዕል ሲስል ታየውና
በጣም አደገኛ ከሚመስሉ 3 ሰዎች ጋር ሲያወራ ትመለከታለች። እነዚህ ሰዎች የብራድ አባት ጋርዶች ሲሆኑ የብራድ አባት ሚስተር ሚለርን ለፍርድ ቤት እውነቱን እንዳይናገር ብዙ ገንዘብ እንደ ጉቦ ሊሰጠው እንዳሰበ እንደሆነ እንረዳለን። ሚስተር ሚለር ገንዘቡን ከተቀበለ በብራድ ጉዳይ ላይ ምስክርነቱን ይሰርዛል። እናም ጉልበተኛው ነፃ ይሆናል። ነገር ግን ሚስተር ሚለር ከሰው ክብር ያለው ሰው ስለሆነ ይህ ውሳኔ ህይወቱን ለአደጋ ሊያጋልጥ እንደሚችል ቢያውቅም ጉቦውን ለመቀበል ፍቃደኛ አይሆንም። የብራድ አባት ሰዎች ከክፍሉ ከወጡ ከጥቂት ጊዜ በኋላ ከመጋረጃ ጀርባ ተደብቃ የነበረች ሊሊ የምትባለዋ ልጅ ትወጣና ስላዳናት ሚስተር ሚለርን በጣም እያመሰገነች ስጦታ ትሰጠዋለች። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን። በዚሁ ጊዜ ሞሊ የምትባል በጣም ተግባቢ ሴት ተማሪ በድንገት ወደ ሳራ ትመጣና እሷም አዲስ ተማሪ እንደሆነችና በአንድ ክፍል ውስጥ ስለሆኑ ጓደኛ ማቾች መሆን እንዳለባቸው ትነግራታለች። ሞሊ ሳራን በስዕል ክፍል ኮሪደር ምን እየሰራች እንደሆነ ስትጠይቃት ሳራ ሚስጥሯን መግለጽ ስላልፈለገች ጥሩ ስሜት እንዳልተሰማትና ንጹህ አየር ለመውሰድ እንደወጣች ዋሽታ ትነግራታለች። ሞሊ ሳራ ጥሩ ሰው መሆኗን በማሰብ አብረው ወደ ክፍላቸው እንዲሄዱ ትጋብዛትና የሳራም የመጀመሪያ ቀን ስለሆነ ከአዲሷ ጓደኛዋ ጋር ወደ ክፍል ትሄዳለች። ወደ ክፍሉ ፊት ለፊት ሲሄዱ የሳራ የፖሊስ አስተሳሰቧን ትጠቀምና ሌሎቹ ተማሪዎች ወጥመድ እንዳዘጋጁላቸው ስትረዳ በጣም ንቁ ትሆናለች። ክፉ ተማሪዎች በውሃ በተሞሉ ፊኛዎች ሊያረጥቧቸው እንዳቀዱ እንመለከታለን። ነገር ግን ሳራ በጣም ጥሩ ቅልጥፍና ስላላት ሁሉንም የውሃ ፊኛዎች በቀላሉ ታመልጣለች። ሞሊ በሳራ እንቅስቃሴ በጣም ስለተደነቀች በጣም አሪፍ እንደሆነች ታስብና አብረው ወደ ክፍል ይገባሉ። በሚስተር ሚለር በሚሰጠው ትምህርት መሃል ሳራ በምርመራው ብዛት በጣም ስለደከማት በፍጥነት እንቅልፍ ይወስዳታል። ስለ ቀድሞ ህይወቷ መጥፎ ህልም አይታ በድንገት ትቀባዥርና ሳራ በክፍሉ መሃል በጩኸት ትነቃለች። ሁሉም ሰው እሷ ላይ ሲያፈጥ በጣም ስላፈረች ሞሊ አይታ ሳራ በጣም እንደታመመች ለመምህሩ ዋሽታ በመንገር ለማረፍ ወደ ሕክምና ክፍል ሳራን ለመውሰድ ፍቃድ ትጠይቃለች። ወደ ነርሷ ከመሄድ ይልቅ ግን ለመነጋገር ወደ ትምህርት ቤቱ ጣሪያ ይሄዱና ስለ ህይወታቸውና ስለ ትልቁ ህልማቸው ማውራት ይጀምራሉ። ሞሊ ለሳራ የፖሊስ መኮንን የመሆን ሚስጥራዊ ህልም እንዳላት ትነግራትና ችሎታዋን ለማሳየት እስካሁን የተማረቻቸውን አንዳንድ የማርሻል አርት እንቅስቃሴዎች ማሳየት ትጀምራለች። ሳራ ሞሊ በካራቴ በጣም ጎበዝ መሆኗን ስትመለከት በጣም ትደነቃለች። ነገር ግን የራሷን ችሎታ በሚስጥር ትይዝና በእረፍት ሰዓት ወደ ክፍል ለመመለስ ይወስናሉ። ነገር ግን በመንገድ ላይ ከሊሊና ከሚስተር ሚለር ጋር ይገናኛሉ። ሳራ በእርግጥ በሕክምና ክፍል ውስጥ አለመሆኗን ሚስተር ሚለር ሲያይ እንደዋሸች ይገነዘባል። ሚስተር ሚለር በጣም ይናደድና ትምህርት ሊያስተምራት ስለፈለገ ሳራን ይገስጻትና ያንን ስህተት እንዳትደግም ይነግራታል። ከዚያም በክፍሉ ፊት ለፊት በሁሉም ሰው ፊት እንድትቆም በማድረግ ይቀጣታል። በዚሁ ጊዜ ጉልበተኛውን ብራድና ሁለቱን ክፉ ጓደኞቹን ወደ ክፍል ሲመጡ እናያለን። በጣም እብሪተኛ ስለሆኑ ሚስተር ሚለርን መስደብ ይጀምራሉ። ብራድ አባቱ በጣም ኃይለኛ ስለሆነ በጭራሽ እስር ቤት እንደማይገባ ለሚስተር ሚለር ሲነግረው ሳራ ሰምታ ጉልበተኞችን ስለምትጠላ በጣም ትበሳጫለች። ሳራ ብራድን ጭንቅላቱ ላይ በመምታት ትምህርት ልታስተምረው ብታስብም ሚስተር ሚለር ያስቆማትና ችግር ውስጥ እንድትገባ ስለማይፈልግ በዚህ ጉዳይ ውስጥ ጣልቃ እንዳትገባ ይጠይቃታል። በዚያው ምሽት ሳራ ወደ ቤቷ ስትሄድ በጣም ከባድ ዝናብ ዘንቦ መንገዱ በጣም ማዳለጥ ይጀምርና በድንገት ተንሸራታ መሬት ላይ ትወድቃለች። በአጋጣሚ ሚስተር ሚለር በመኪናው ሲያልፍ ሳራን በዝናብ ውስጥ ሲያያት ወደ አፓርታማው በመውሰድ እንድትደርቅ ሊረዳት ይወስናል። አፓርታማው ከደረሱ በኋላ ሚስተር ሚለር በጣም ጥሩ ሰው ስለሆነ ሳራ ጉንፋን እንዳይዛትና እንዳትታመም ደረቅ ልብስ ይሰጣታል። ሳራ በመታጠቢያ ቤት ልብሷን ስትቀይር ሚስተር ሚለር ሳሎን ውስጥ ለስላሳ ሙዚቃ ከፍቶ መጽሐፍ እያነበበ ያርፋል። ሳራ ልብሷን ቀይራ ከጨረሰች በኋላ ሚስተር ሚለር ሆዷ ድምጽ ስለሚያሰማ እንደ ራባት ይገነዘብና ከማቀዝቀዣው ምግብ እንድትወስድ ይጋብዛታል። ሳራ በኩሽና ውስጥ ምግብ ስትፈልግ በድንገት አንድ ሚስጥራዊ ሰው በመስኮት በኩል ወደ አፓርታማው ገብቶ ያጠቃታል። ሳራ የሰለጠነች ፖሊስ ስለሆነች ግን ምንም ባለመፍራት በሚገርም የትግል ችሎታዋ ታሸንፈዋለች። ከኩሽና ውስጥ ከፍተኛ ጮህ ሲሰማ ሚስተር ሚለር ሁኔታውን ለማየት ቢሞክርም ነገር ግን ሳራ ለደህንነቱ ስለምትጨነቅ እንዳይገባ ልትከለክለው ትሞክራለች። ከጥቂት ጊዜ በኋላ ያ ሚስጥራዊ ሰው ከወለሉ ላይ ይነሳና በጣም ስለተናደደ በሳራ ላይ ስለታም ቢላዋ ሊወረውርባት ያስባል።
ሚስተር ሚለር አደጋውን ሲመለከት ስለራሱ ሳያስብ እሷን ለመከላከል ወዲያውኑ ከፊት ለፊቷ ይዘላል። በዚህም ምክንያት ሚስተር ሚለር በቢላዋ ይወጋል። በጣም ከባድ ጉዳት ይደርስበትና ብዙ ደም ስለፈሰሰው ወዲያውኑ ወደ ሆስፒታል ይወሰዳል። በማግስቱ ሳራ ሚስተር ሚለርን ሆስፒታል ሄዳ ስትጎበኘውና እሱ የተጎዳው በእሷ ጥፋት እንደሆነ ስለሚሰማት በጣም በከባድ ልብ ይቅርታ ትጠይቀዋለች። ከሚስተር ሚለር የሆስፒታል ክፍል ስትወጣ ሳራ በራሱ ምክንያት ሆስፒታል ከወጣው ብራድ ጋር ትገናኛለች። ይህ ጥሩ አጋጣሚ መሆኑን ስትረዳ በድብቅ ትንሽ የመቅጃ መሳሪያ በዩኒፎርሙ ላይ ታያይዛለች። ሳራ በድምጽ መቅጃው የብራድን ንግግር ትሰማና በዚያው ምሽት ሚስተር ሚለር ምስክርነት እንዳይሰጥ ባለሙያ ገዳይ ሊልክበት እንዳቀደ ስትሰማ በጣም ትደነግጣለች። ስለዚህም በምሽት ሳራ ራሷን እንደ ነርስ አስመስላ ገዳዩን ለማታለል ስለፈለገች የሚስተር ሚለርን ክፍል ቁጥር ወደ ሌላ ትቀይረዋለች። ገዳዩ ሲደርስ ሳራ በተሳሳተ ክፍል ውስጥ ትጠብቃትና የማያዳግም ዱላ ትሰጣታለች። ከጥቂት ቀናት በኋላ ሚስተር ሚለር ወደ ህሊናው ሲመለስ እና ከቁስሉ ሲያገግም ሳራ ጥሩ ምሳ ይዛለት ትመጣለች። ብዙ ጊዜ አብረው ስላሳለፉ ግንኙነታቸው በጣም እየጠነከረ ይሄድና ልባቸው አንዳቸው ለሌላው መቅለጥ ይጀምራል። ሚስተር ሚለር ወደ ትምህርት ቤት ሲመለስም ሳራ እሱን ለመጠበቅና ህይወቱን በማዳን ውለታውን ለመመለስ ስለምትፈልግ ሁልጊዜ ከጎኗ አትለየውም። ከሁሉም በላይ እሱ ህይወቷን አድኗልና ከሱ ትልቅ ዕዳ እንዳለባት ይሰማታል። በማግስቱ ሳራ ወደ ትምህርት ቤት ስትሄድ በድንገት የብራድ ሰዎች በሆኑ በርካታ ወንድ ተማሪዎች ትከበብና እሷን እንዲያጠቋት እንደታዘዙ እንረዳለን። ይህም የሆነበት ምክንያት ከዚህ በፊት ሊሊ በሳራና በሚስተር ሚለር መካከል ባለው ቅርበት በጣም ስለቀናች ሳራ እንድትደበደብ ሰዎቹን እንዲልክባት ብራድን ጠይቀው እንደሆነ እንረዳለን። ነገር ግን ይህ ጥያቄ በነጻ አልነበረም እና ብራድ ለእርዳታው ክፍያ ሊሊን ማስቸገር ይጀምራል። በሌላ በኩል ሳራ የብራድን ሰዎች በሙሉ ብቻዋን ለመዋጋት ዝግጁ ነበረች። ነገር ግን ትግሉ እንደተጀመረ በድንገት ሞሊ መጥታ ሁሉንም እንዲያሸንፏቸው ትረዳታለች። በሞሊ ምርጥ የማርሻል አርት ችሎታና በሳራ ኃይል ሁሉንም ማሸነፍ ይችሉና ጉልበተኞቹን በፍርሃት ይሸሻሉ። ካሸነፏቸው በኋላም ሞሊ ይህ ሁሉ የሊሊ እቅድ እንደነበር ለሳራ ትነግራትና በዚህ ጊዜ ሊሊ በብራድ ልትጎዳ እንደምትችል ትነግራለች። ወዲያውኑ ሊሊን ከብራድ መጥፎ ድርጊት ለማዳን ወደ ትምህርት ቤቱ መጸዳጃ ቤት ሄዱና ሊሊ ከዚህ በፊት ሳራን ልትጎዳ ብትሞክርም ሳራ ጥሩ ልብ ስላላት አሁንም ታድናታለች። ከዛም ሞሊ ሊሊን ከብራድ ጋር ዳግም እንዳትገናኝ ትነግራታለች። ምክንያቱም እንዲህ ማድረጓ ትልቅ ችግር ውስጥ ሊከታት ይችላል ብላ ስላሰበች እንደሆነ እንረዳለን። ከትምህርት ቤት በኋላ ልትሄድ ስትል ሳራ ሞሊን በትምህርት ቤቱ መጸዳጃ ቤት ልብሷን ስትቀይር ታገኛትና በሞሊ እንቅስቃሴ ላይ እንግዳ ነገር ስለምታይ በጣም መጠራጠር ትጀምራለች። በዚያው ምሽት ሚስተር ሚለር አሁንም የሚጨርሰው ስራ ስለነበረው ከትምህርት ቤት ወደ ቤቱ ትንሽ ዘግይቶ ለመሄድ ይወስናል። ነገር ግን በወረቀቶቹ ላይ ትኩረት አድርጎ ሳለ ጭምብል ያደረገች ሚስጥራዊ ሴት ወደ ክፍሉ ገብታ ልትገለው ትሞክራለች። እንደ እድል ሆኖ ሚስተር ሚለር በጣም ፈጣን ስለሆነ ጥቃቱን ማምለጥ ይችልና ወዲያውኑ ከክፍሉ ወደ ትምህርት ቤቱ ኮሪደር መሮጥ ይጀምራል። ሚስጥራዊቷ ሴት ሚስተር ሚለርን ካገኘችው በኋላ የምታሳድደው ሰው እሱ ሳይሆን ገዳዩን ለመያዝ ራሷን እንደሱ ያስመሰለችው ሳራ መሆኗን እንረዳለን። ሳራ ሚስጥራዊቷ ሴት በእውነቱ ሞሊ እንደነበረች አውቃ እንደነበርና ሞሊ ሚስተር ሚለርን እንድትገድል በሚስጥራዊ ሰው ተከፍሏት እንደሆነ እንረዳለን። በዚህም ምክንያት በሁለቱ ጓደኛ ማቾች መካከል የሚደረገው ትግል የማይቀር ስለሆነ ሞሊ በመጨረሻ በሳራ እስክትሸነፍ ድረስ በሙሉ ኃይላቸው ይዋጋሉ። ሳራ ደግ ሰው በመሆኗ ግን ለሞሊ ህይወቷን እንድትቀይርና እንደ ቅጥረኛ ገዳይ መስራቷን እንድታቆም እድል ትሰጣታለች። ያን ያደረገችበት ምክንያት ሞሊ ወደ ትክክለኛ መንገድ የሚያሳያት ሰው ብቻ የምትፈልግ ጥሩ ልጅ እንደሆነች ስለተረዳች እንደሆነ እንረዳለን። በማግስቱ ሁሉም የትምህርት ቤቱ ተማሪዎች የብራድን የፍርድ ውጤት ዜና ይሰሙና ማስረጃው በጣም ጠንካራ ስለነበር ብራድ በሊሊ ላይ በፈጸመው የጥቃት ወንጀል ጥፋተኛ ሆኖ ይገኛል። ለብዙ ዓመታት እስራት ይፈረድበትና ጉልበተኛው በመጨረሻ ስለተወገደ ተማሪዎቹ በደስታ ድሉን ያከብራሉ። ከጥቂት ጊዜ በኋላ ሊሊ ከትምህርት ቤት መጥፋቷንና የት እንዳለች እንደማይታወቅ የሚገልጽ ይበልጥ አስደንጋጭ ዜና ይሰማሉ። ጂም እና ሳራ መጀመሪያ ላይ የጠፉት ተማሪዎች ሁሉ ተጠያቂ ብራድ እንደሆነ ቢያስቡም እሱ እስር ቤት ስለነበር ግራ ተጋብተው ሌሎች ወንጀለኞች ከዚህ ጉዳይ ጀርባ እንዳሉ ይገምታሉ። በቀጣዩ ቀን ሳራ መረጃ ለማግኘት በድብቅ ወደ ሊሊ ቤት ትገባለች። ነገር ግን ቦታውን በሙሉ ከፈለገች በኋላ ሊሊ የት ልትሆን እንደምትችል የሚያሳይ ምንም ምልክት አታገኝም። በሊሊ ክፍል ውስጥ ሳራ
ፊቱ በአጋጣሚ የተቀደደ ወይም የተወገደ ወንድ ጋር የተነሳችውን የተደበቀ ፎቶ ታገኛለች። በቀጣዩ ምሽት ሳራ ወደ ሊሊ ቤት ትመለስና የመጣችበት ምክንያት ሊሊ በጣም ከባድ የሆነ ነገር እየደበቀች እንደሆነ ስለተሰማትና ተጨማሪ መረጃ መሰብሰብ ስለፈለገች እንደሆነ እንረዳለን። ቤት ውስጥ እያለች በድንገት ሳራ ደከም ያለ የድረሱልን ጩኸት ትሰማና ወዲያውኑ የድምጹን ምንጭ መፈለግ ትጀምራለች። ከወለሉ በታች አንድ የተደበቀ በር ካገኘች በኋላ ለረጅም ጊዜ ጠፍተው የነበሩትን ሁለቱን ልጃገረዶች ከእንጨት ምሰሶ ጋር ታስረው ታያቸዋለች። ሳራ ወዲያውኑ ልጃገረዶቹን ብትፈታቸውም ነገር ግን ከማምለጣቸው በፊት አንድ ሰው በድንገት ወደ ክፍሉ ገብቶ በጠንካራ ማደንዘዣ ጭስ ሳራ ራሷን እንድትስት ያደርጋታል። ሳራ በመጨረሻ ስትነቃ ሊሊን ከፊት ለፊቷ ቆማ ታያትና የጠፉት ተማሪዎች ጉዳይ በሙሉ የሊሊ ስራ እንደሆነ እንረዳለን። ሊሊ ይህንን ሁሉ ያደረገችው ለታላቅ ወንድሟ ስቃይ ለመበቀል እንደሆነ ተነግራትና በክፍል ውስጥ ያሉትን ሁለቱን ልጃገረዶች በአንድ ወቅት ከታላቅ ወንድሟ ጋር የፍቅር ግንኙነት የነበራቸው ሲሆን እነሱ ከሀብታም ቤተሰብ ለመጣ ሌላ ወጣት ብለው ስለተዉት የሊሊ ታላቅ ወንድም በጣም ተበሳጭቶ ከትምህርት ቤቱ ጣሪያ ላይ በመዝለል ሕይወቱን ለማጥፋት እንደወሰነ እንረዳለን። ከጥቂት ጊዜ በኋላ ሚስተር ሚለር በድንገት ሳራን ለማዳን ቢመጣም ነገር ግን በሊሊ በተያዘው ቢላዋ እንደገና ይጎዳል። ሊሊ ሳራን በቢላዋ ልትገድላት ስትቃረብ በድንገት ሞሊ ብቅትልና ወዲያውኑ ሊሊን በማጥቃት ሳራ እንድትተርፍ ታደርጋለች። በቀጣዩ ቀን የሳራ ሚስተር ሚለርን እስከ ችሎቱ ድረስ የመጠበቅ ስራዋ በመጨረሻ ይጠናቀቅና ተልእኮዋ ስለተጠናቀቀ የለበሰችውን የውሸት ማንነት አውልቃ እንደገና የፖሊስ መኮንን ትሆናለች። በትምህርት ቤቱ ውስጥ ላሉት ሁሉ ሚስተር ሚለር የወንድ ጓደኛዋ መሆኑን በይፋ በማወጅ በፍቅር ላይ ስለሆኑ ሌሎች ተማሪዎች ከእርሱ ርቀታቸውን እንዲጠብቁ በቀልድ መልኩ ትነግራቸዋለች። አመሻሹ ላይ ሚስተር ሚለር እና ሳራ በአንዱ ሬስቶራንት ውስጥ ራት እየበሉ ሳለ ሚስተር ሚለር በድንገት ሂሳብ ለመክፈል እንደሆነ በመንገር ሲሄድ ሳራ የኪስ ቦርሳዋን ጠረጴዛዋ ላይ ጥሎ ስለሄደ እና ለረጅም ጊዜ ስላልተመለሰ መጠራጠር ትጀምራለች። አንድ ችግር እንዳለ በማሰብ የኪስ ቦርሳውን ይዘት ትፈትሽና ሊሊ ቤት ውስጥ ያገኘችውን ፎቶ ስታይ ልቧ በጩቤ እንደተወጋ ያህል ይሰማታል። ሚስተር ሚለር በእውነቱ ሁሉም ሰው ከትምህርት ቤቱ ጣሪያ ላይ ዘሏል ብሎ የሚያስበው የሊሊ ታላቅ ወንድም እንደሆነ እንረዳለን። ሚስተር ሚለር ሆን ብሎ ሞቱን እንዳስመሰለና ማንነቱን እንደለወጠ ስንረዳ እሱን እንዲሰቃይ ባደረጉት ሰዎች ላይ ሁሉ የበቀል እቅዱን ለመፈጸም ራሱን እንደ መምህር አስመስሎ ወደ ትምህርት ቤቱ እንደተመለሰ ሳራ ይገባታል። በትምህርት ቤቱ ውስጥ የተከሰቱትን ነገሮች ሁሉ የልጃገረዶቹ መጥፋትና የብራድ የጥቃት ጉዳይን ጨምሮ ጠላቶቻቸውን ለማጥፋት በሚስተር ሚለር እና በሊሊ ዋና እቅድ አካል እንደነበሩ እንረዳለን። ሳራ የምትወደው ሰው በእውነቱ ወንጀለኛ መሆኑን ስትረዳ በሐዘን ትዋጣለች። ነገር ግን ደፋር ፖሊስ ስለሆነች ይህንን ጉዳይ ለመፍታትና በሚስተር ሚለር የተፈጸሙትን ወንጀሎች በሙሉ ለማጋለጥ ከወንበሯ ስትነሳ ፊልሙ ይጠናቀቃል።